አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ተመልካቾቻችን ዛሬም በአዲስ በረመዳን ዚያራ ቪዲዮ ተመልሼ መጥቻለሁ። የተመልካቾቻችን እንግዲህ ብዙ የረመዳን ዚያራ ቪዲዮዎችን እያያችሁ እነሱን መርዳት እንፈልጋለን፣ ስልክ ቁጥራቸውን አካውንት ቁጥራቸውን አስቀምጥልን ብላችሁ የምትሉ እህትና ወንድሞቻችን ለእናንተ አንድ መልስ ልስጣችሁና ዛሬ ወደዚህ ወደምታዩት ቤት ውስጥ የሚኖሩ እናትና አባቶች ጋር እንግዲህ ዚያራ ገባለሁ ማለት ነው ተመልካቾቼ። ስለዚህ ለእናንተ መለላችሁ ፈልጋለሁ ተመልካቾቼ። እኔ ዚያራ በማደርግበት ሰዓት ስልክ ያላቸውን እናትና አባቶች ስልክ ቁጥራቸውን አስቀምጣለሁኝ። አካውንት ያላቸውን እናትና አባቶች አካውንት ቁጥራቸውን አስቀምጣለሁኝ። ምንም ከቤት ውስጥ መንቀሳቀስ የማይችሉ ስልክ የሌላቸው በጣም ደካማ የሆኑ እናትና አባቶችን ደግሞ የነሱ ስልክ ቁጥርም ሞባይልም አይኖራቸውም አካውንት ቁጥርም የላቸውም ማለት ነው። ስለዚህ በዚህ ልክ እንድታዩልኝ እፈልጋለሁ። ዛሬ ደግሞ ወደዚህ ወደ መጣሁት ቤት እስኪ ወስዳችኋለሁ። አብራችሁን ቆዩ። ሰላም አለይኩም። እንዴት ናችሁ አባታችን? ደህና ናችሁ? ደህና ነው። ሰላም ነው። ሁሉ ሰላም ነው? ሰላም ነው። ይሄ ቤት እናንተ የምትኖሩበት ቤት ይሄ ነው? አዎ ይሄ ነው። የት ጋር ነው የምታድሩት? እዚህ ጓዳው። ይሄ እዚህ ጋር ነው ማደሪያችሁ? ይሄ ደግሞ ልክ እንደ ሳሎን ነው ማለት ነው። መዋያ ቦታችሁ? ኩሽና ነው። ሳሎን ኩሽና ነው? አዎ እዚህ ነው እንጀራ የሚጋገረው። ይሄ ኩሽናም ሳሎንም ነው። አዎ ማደሪያ ቦታችሁ ደግሞ እዚህ ውስጥ ነው። ምንድነው የምትሰሩት አባታችን? እኔ አህያ ምንድነው? ድንጋይ ነው የምትጭኑት? አህያ ድንጋይ ነው የምትጭኑት? አህያው የእናንተ ነው? እኔ አይደለም፣ በወር ነው የቀጠረኝ። በወር ነው? ስንት ብር ታገኛላችሁ በወር? በፊት 3000። እሺ አሁን 6000። አሁን በወር 6000። አሁንም ትሰራላችሁ? አሁን መስራት የለም። አሁን ድንጋይ ሰው የሚፈልገው የለም። አቆማችሁ? አቆማችሁ። እየሰራችሁ ባላችሁበት ጊዜ ጥሩ ነበረ? ቤት ውስጥ ያለው ነገር ኑሮ ጥሩ ነበረ? አሁን ካለሰ ምንም የለም። ስራው ቀዘቀዘ? ስራው አቆመ? ባዶ ነው። ስራው የለም። የሚበላ የሚጠጣው የለም። ስለዚህ ስራው ሲያቆም እናንተም ቤት ውስጥ ተቸገራችሁ ማለት ነው። እዚህ ጋር የማየው ነገር ሽምብራ አለ። ሽምብራ ይሄ ምንም የሚደረግ ነው? ይሄ ሽምብራ ይሸጣል? ለመሸጥ ነው? ገዝታችሁ ነው? ከእርሻ ነቅላችሁ ነው? በብድር የወሰደ እንደዚህ 20 ብር በብድር ወስደው ይሄን ይገዛሉ፣ ይሸጣል። ዋና የሱ መልሳለን። ዋናውን ለባለቤቱ መልሳለን። ትርፍ ደግሞ ትንሽ ሲያገኘ እንጀራ ምናምን እህል የገዝቼ ለመብላት ነው። ማሻአላህ። ማን ነው የሚሸጠው? ልጄ ያለው ትንሽ ልጅ አላችሁ? እነሱ ባለቤታችሁ ናቸው? አዎ ባለቤት ነው። አሁን እነሱ ያማቸዋል? አዎ ያመኛል። ወይ ጆሮአቸው አይሰማም? አሁን ደግሞ ሰውነት ይበላል ሰውነታቸው። ስለዚህ እኔ አባታችን የሚኖሩበት ቤት ይሄ የምታዩበት ቤት ነው። ይሄ ሳሎናቸው ነው። ወደ አልጋ ቤቱ ደግሞ ልውሰዳችሁ። ምክንያቱም ይሄ ሳሎን ነው። ከላይ የተሰራው በቆርቆሮ አይደለም። ይሄ ከላይ የምታዩት በሸራ ነው የተሰራው። በሸራ የተሰራ ቤት ነው። ማደሪያ ቦታቸው ደግሞ ተመልካቾቼ እንግዲህ ወደ ውስጥ ላስገባችሁ እስኪ። ይሄ እንግዲህ የነሱ ማደሪያ ቦታ ነው። እንደምታዩት እዚህ ነው አይደል የምትተኙት? እዚህ ቦታ ላይ ነው የምትተኙት? ምን ላይ ነው የምትተኙት? የቆመ ኑ እስኪ ወደዚህ። አሁን መተኛ ቦታችሁ ይሄ ነው። የምትተኙት እዚህ ነው። ፍራሽ የለም እኮ። ስንት ሰው ነው አሁን እዚህ ቦታ ላይ የሚተኛው? ሶስት ሰው ሆናችሁ እንግዲህ ተመልካቾቼ በምታዩት ሁኔታ ነው የሚተኙበት ቦታ። ይሄ የምታዩት ነው። 2 ክላስ ነው ያለው። ሳሎን ወዲያ በኩል አለ። ይሄ ደግሞ እንግዲህ አልጋ ቤት የሚባለው ነው። እዚህ ጋር ወፈር ያለ ልብስ ተቀምጧል። ስለዚህ በምታዩት መልኩ ነው እዚህ ላይ ነው የሚተኙት ማለት ነው። እየኖሩበት ያለው ቤት ይሄ የምታዩትበት ቤት ነው ማለት ነው ተመልካቾቼ። አልহামዱሊላህ አናፊ ሲከኑ እኝ መቃን ከይሰን አንሻ ሷሌ ማናም መምቀብደን አለይን ቀብደኒ ተከቱ ጅራ ማል ሆጀት ቡሪ ለመኑ እንደጋው ሶመኒ አማከሚ ሶመኒ እናንተን ትሰማችኋለች? እናንተን ትሰማችኋለች? ትንሽ የነገረው ይሰማል።
በደንብ ትግባባላችሁ። ኧረ እየሰማሁ ነው። አሁን እኔ ጋር እንግባባም። አማ ማል ሆጀተን ማል ሆጀታ ወጂን እንጅሩ ሐራ ፍጥራ ማልቱ ጅራ ፍጥራ ፍጥራ ብዴን ፍጥራን ብዴና ብዴን ብቻ ዳ ሐራ ፍጥራ ወንድ ጅሩ ብዴና ፍሽሮ ነው بدينا بشراء مرحبا يا رب قاسي ناجر تيري أما يونا رب نجرات ها نامي سنغرغارو جرا انجر نامي سنغرغارو انجر يا باس أبشر أبشر ربي جرا ربي جرا إن شاء الله إيه متنور ببيت ساين نانتنا وإيه شرابيتو وينينو ينانتنا بريتو بفيتي ستشي غزوي مريتو بفيت غزاچو ከዛ ይሄንን ቤት ሰራችሁበት። አሁን ዝናብ አያስገባም? ይገባል። ዝናብ ይገባል? አዎ ቀዳዳ አለው። ቀዳዳ አለው። ስለዚህ ዝናብ በጣለ ጊዜ ይገባል ማለት ነው። ዝናብ ይገባል። አዎ ዝናብ ይገባል። ዝናብ ይገባል። እስኖ ማረጭ ይፍተን ጎዳ ፍራሽን እንጅሩ ማረጭ ይፍተን ወል ማረጭ ፍራሺ በከጭ ይፍተን ቁላዳ ወኒ ተከንጅሩ ተከንጅሩ ተከታሙማራ ማላፍና ፍራሽን እንጅሩ እንጅሩ ማሊን ብር እንጅሩ። እንግዲህ ተመልካቾቼ የሚተኙበትን እናታችን ጆሮአቸው ያማቸዋል፣ ጆሮአቸው አይሰማም። ቆየባቸው ልጄ ትንሹ ጊዜ ነው ልጃችሁ ሲወለድ ነው። ስለዚህ ጆሮአቸው ስለማይሰማ እንግዲህ ፍራሽ የላችሁም። ኦሮምኛ ቋንቋ ነው የሚችሉት። ፍራሽ የላችሁም ብዬ ስጠይቃቸው ነው እንግዲህ ፍራሽ የለም ብር የለንም እና ነው ፍራሽ የሌለው። ናፉ አማ የብር ያርገተን ፍራሽን ቢተተኒ ነብተን ፍራሺ ዋኛታ ሁሉ መንብተን ዋና አርጋ አማሜ መነከሳ ሃዲ ከጀ ስለኑ ደጋንም ያማዋና ሶኑ ካን ነገሱ ይኑበቱ ዋና መዱበኑ ካን ተይመለ ይኑበቱ ተወለ አማሜ ማላቀ መቀ ቀብደኒ ተንኪሲታ ዋቱ ቆንቆ ቦይቱ ዳረብ ከናርጉ ዲበለ በቃ ከናፉ ዲበለ መተና አቺ ሲዩ ብድሪን መራፉ ዲበለመቱ ጅራቻ ዲበለመ ኪሲነ ጅራ ቀዋን ከጅቦ ኢምባሲን አረኮን ቀቡ ተወለ ሐረሞኑቲ ዚያራ ረመዳናቲ ከስም ብረድፍነ ኦበሌስ ከኛ ቢያ አላጅሩ ተኮ ነሞታ ከከሰኒ አከዳቅኔ ዘየሩፍ አጀጀራ ከናፍ ጀቸ ገራ ከሰን ዱፍነ ማ አያን ዱፉ ጅራ ሃዳ መና ከሰን ሙጫ ከሰን አከም ጎተን ቱሬ ዱባ ኦመት እንጅራኑ ከና ብድል መከነኛቹ ዳፍ بدنا شرو وفتا وان هروبي قبا إسانو قبني سينسي هروبي قبتي جرو كنو فودسي أغرسيسو اتديسا ركون قبو فودسي أغرسيسو ركون قبو كنافو أيانا فو أقبدني جديمة أيانا ويا قبدا ويا أيانا ويا ننجرو إيه كان ما نقولتني ما شاء الله اسم ولي قلتن ولي قل يا رب يا فود يا رجلتني يا ربنا وسير ربنا هنا فود إيرا እንግዲህ ተመልካቾቼ ዛሬ እኔ እንግዲህ እናታችን እያሉ የነበሩት ለበዓል ልብስ አላችሁ ነብዬ ነበር ያልኳቸው የለንም ብለውኛል። ስለዚህ ያ ረቢ አንጣው ብዬ እያልኩ ነው ብለውናል። ስለዚህ አላህ ደግሞ እኛን አንጥቶናል ማለት ነው። አንድ በአሜሪካ የሚገኝ ወንድማችን የሰጠን ነገር አለ ኪኖ بري ربي فوده ربي فوده 10,000 ብር ነው። አሁን 10,000 ብር ነው። አሁን ምን ትገዙበታላችሁ ይሄን 10,000 ብር? አሁን ይሄ ይገዛልን ደረሰ ፍራሽ ይገዛለሁ እንደገና ሞልጄ ልብስ ይገዛለሁ ልብስ ይገዛለሁ እራሴ ይገዛለሁ አንተ ደግሞ ጀዛ ከይሪ አላህ ይሰጣልኝ አላህ የሚሰጠው ይበቃል። ታዲያ ይሄ አሁን 10,000 ብር ለዚህ ሁሉ አይበቃም። እንደ ደረሰ ይደርሳል። እንደ በቃው ታዳርሱታላችሁ። የቀራችሁ ሞ አላህ እሺ 20,000 ብር እናድርገው። እሺ አሁን እንግዲህ ፍራሽም ይገዛል ብርድ ልብስም ወያስም ቢተተን ዋስም በርባችስ ሁንዳ ኢንሻአላህ ጥኖ በጥኖ ዳን
آمين جيرانيا رب سنا جيراج آمين كنا رفات الرب كغدا غدا أول سنابا آمين رب سني هذا نمي يا تافي دابا ونرفاته أولي كامل غدا كفر رب أول سنابا آمين أنا مكان سني أبشر 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 أباتاችን إن شاء الله رب سنا جبي سودي رب جبادا إن شاء الله namni sin argatu barbaade lakkoofsa kamii sin argata ሊያገኛችሁ የፈለገ ሰው ስልክ ቁጥራችሁን እነዚህን ቤተሰብ ማገዝ እንፈልጋለን ብላችሁ የምትሉ እህትና ወንድሞቻችን ይሄ የምታዩት ሞባይል የአባታችን ሞባይል ነው እንግዲህ ስለዚህ እነሱን ለማግኘት የምትፈልጉ 0948 05 56 44 ይሄ የአባታችን መገኛ ቁጥር ነው እነሱን ለማገዝ የምትፈልጉ እህትና ወንድሞቻችን በዚህ ቁጥር አባታችንን ማገዝ ትችላላችሁ ማለት ነው ተመልካቾቼ እንግዲህ የሚኖሩበትን ቤት አሳይተናችኋል ለዛሬ ይዤላችሁ የመጣሁት የረመዳን ዚያራ ቪዲዮ ያያችሁት ይመስላል አላህ ሀገራችንን ሰላም ያርግልን አላህ ሀገራችንን ሰላም ያርግልን ሀገር ሰላም ካልሆነ እንደነዛ አይነት ቤተሰቦችን ማገዝ አይቻልምና አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን ይሄን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ